ጥርስ ክሊኒክ የሰው ልጅ በምንም አይነት ሁኔታ ውስጥ ቢሆን አላህ Subhanahu Wa Ta'ala ሊመራው ከፈለገ ሂዳያውን ይቸራዋል። በዛሬው የኔ መንገድ ፕሮግራማችን የምንመላለስበት የህይወት መንገድ ዘለግ ያለ ከመሆኑ ጋር ጉዟችን የሚሆነው ከቤተሰቦች ጋር ነው። ሙስሊሞች ጣዖት የሚያመልኩ እንጂ ፈጣሪ ያላቸው አይመስለንም ነበር የሚሉት የዛሬው መንገደኞቼ አባትየው ፓስተር ሲሆኑ ወንጌል መስፋፋት አለበት ሳቤ አዛሪን የተሰኘ ቸርች አቋቁመው ነበር። ሁለት ልጆቻቸውና የወንድማቸው ልጅ ከልጅነታቸው ጀምሮ ከሳቸው ጋር በኳየር ሲያገለግሉ የኖሩ ሲሆን ባለቤታቸው ደግሞ የሴቶች ሰበካ መሪ ነበሩ። ዛሬ ግን በአንዲት የህይወት መንገድ ላይ ከእስልምና ጋር ተዋውቀው እስልምናን መኖር ጀምረዋል። ለብዙዎችም የሂዳያ ሰበብ መሆን ችለዋል። ዛሬ የምንመላለሰው በእነሱ የህይወት መንገድ ላይ ነው። የአላህ ሰላም ረህመትና እዝነት በሁላችሁም ላይ ይስፈን። ውድና የተከበራችሁ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። እንደምን ሰንብታችኋል? እንደምን ከርማችኋል? ዛሬ እንግዲህ የምንመላለስበት የህይወት መንገድ አለ። እናንተም 9282 ላይ ወይም ምን ያስቀደማችሁ እንደዚሁም 0937 11 68 99 ላይ ሐሳቦቻችሁን እየላካችሁልን አብራችሁ እንድትቆዩ እንጋብዛችኋለን። ከዛም ባለፈ በእናንተ ህይወት መንገድ እንድንመላለስ ወዳችሁና ፈቅዳችሁ ብትመጡ ይህን የሂዳያ ብርሃን ለሌሎች ብናንጸባርቅ ደስ ይለናል። የኔ መንገድ ፕሮግራምን አጋር ሆነው ያበረቱልን ተቋማት አሉ። እጅግ አድርገን እናመሰግናለን። ኬርላንድ አጠቃላይ ሆስፒታል፣ ዶክተር ፈቲያ ስፔሻሊቲ የጥርስ ህክምና ክሊኒክ እንደዚሁም ደግሞ በአለባበስ በኩል ነጁ ፋሽን አጋሮቻችን ናቸው። እጅግ አድርገን እናመሰግናለን። መግቢያ ላይ ጠቀስ እንዳደረግኩት ዛሬ የምንመላለስበት የህይወት መንገድ ለየት ያለ ነው። ዛሬ የምንመላለሰው በቤተሰቦች የህይወት መንገድ ላይ ነው። የትላንቱ አሸናፊ ገመዳ የዛሬው አማን ገመዳ እንዲሁም ልጃቸው የትላንቱ አስፋው አሸናፊ የዛሬው ከድር አማን በእነሱ የህይወት መንገድ ላይ አስቀድመን እንመላለሳለን። ከኋላ ላይ ደግሞ ሌሎችንም እናስከትላለን። እባክዎን ሰላሙ አለይኩም አረፍ በሉ። ሀዋሌ ኬሮኒ ደጊኒ ሂቶት ኬሮኤ ሲዳመኛ በቃ ቻልኳ። ከዚህ ቀደም እንግዲህ የኔ መንገድ ላይ መንገደኞች የነበሩ ከሲዳማ የመጡ ነበሩና እነሱ ትንሽም ቢሆን አስለምደው ነበር። ከዚህ በላይ ግን ብዙ አልሄድኩም እንጂ ይዘሽዋል። በጣም እንኳን ደህና መጣችሁ ብያለሁ። እንዴት ናችሁ? ሰላም ናችሁ ወይ ብያለሁ አይደል? ሰላምታውን አድርሰናል። ስለዚህ ዋናውን ነገር አሟልተናል ማለት ነው። ስለዚህ ጉዟችንን እንቀጥላለን። እሺ ተናግረው ሲዳሞ የመጣው ይሄ የእናንተን ባህል የሚወክል ነው እና ምን ላድርገው እስቲ ቆይ አንዴ ዘመኑ የሩጫ ነው። በዚህ ኑሮና ህይወት በዚያ ደግሞ ጤናና ረፍት ማጣት ከወዲያ ወዲህ በሚያራሩጠን ከባድ ወቅት የጤናችንን ጉዳይ ቅድሚያ ሰጥቶ ለሁሉም በጤና ስትቆዩ ነው የሚለን ኬርላንድ አጠቃላይ ሆስፒታል ነው። የጤና ቤት የሆነው ኬርላንድ የዘመኑ ቴክኖሎጂ ያፈራቸውን የላቁ የህክምና መሳሪያዎች በመጠቀም ያለ ሰርጀሪ የኩላሊትና የሐሞት ጠጠርን ማስወገድ፣ የነርቭና የህብለ ሰረሰር፣ የልብ፣ የአንጀትና የውስጥ ደዌ፣ ከአንገት በላይ ህክምና፣ የካንሰር፣ የአጥንትን ጨምሮ የተለያዩ የቀዶ ጥገና ህክምና በኤአይ በታገዘ የፎርዲ አልትራሳውንድ፣ በዲጂታል ኤክስሬና ፍሎሮስኮፒ፣ በባለ 1.5 ቴስላ ኤምአርአይ እና በባለ 128 ስላይስ ሲቲ ስካን ዘመናዊ መሳሪያዎች ታግዞ የተሟላ አገልግሎት በመስጠት ላይ ይገኛል። በኬርላንድ የህፃናት የማህፀንና ጽንስ የማዋለድ የድንገተኛና የጽኑ ህሙማን ህክምናና የስነ ልቦናና የማማከር አገልግሎትን ጨምሮ የኢንዶስኮፒና ኮሎኖስኮፒ አገልግሎቶችን ከተሟላ የላቦራቶሪና ፓቶሎጂ ምርመራ ጋር ያገኛሉ። ለድርጅቶች በተመጣጣኝ ዋጋ ሂዱቢ አገልግሎት እንሰጣለን። ከአየር ጤና ወደ ሰበታ በሚወስደው መንገድ አባገዳ አደባባይ አጠገብ እንገኛለን። ስልክ 0977 86 86 86 ይደውሉልን። ኬርላንድ አጠቃላይ ሆስፒታል ከማከምም በላይ
የጥርስ ህክምና ከዶክተር ፈቲያ ስፔሻሊቲ የጥርስ ክሊኒክ የምንሰጣቸው አገልግሎቶች የጥርስ እጥበትና የድድ ህክምና፣ የተቦረቦሩ ጥርሶችን መሙላት፣ የጥርስ ስር ህክምና፣ ሩት ካናል ትሪትመንት፣ የተወላገዱ ጥርሶችን በብሬስ ማስተካከል፣ የመንጋጋ ስብራትና ውልቃትን በማግዚሎ ፋሻል ሰርጅን ወደ ነበረበት መመለስ፣ እርሶ በመረጡት ሰው ሰራሽ አርቲፊሻል ጥርስ በዚርኮን ሴራሚክ፣ ወርቅ፣ ክሮም፣ አክሪሊክ በመጠቀም ቋሚና ወጪ ገቢ ጥርሶችን ዘመኑ ያፈራቸው መሳሪያዎችን በመጠቀም በጥራት እንሰራለን። መታከም የማይችሉ ጥርሶችን መንቀል፣ በተለይ ለህፃናትና እናቶች በስፔሻሊስት ሐኪሞች ልዩ የህክምና ክትትል እንሰጣለን። ለድርጅቶችና ተቋማት የዱቤ ህክምና አገልግሎት መስጠት መጀመራችንን ለደንበኞቻችን እንገልጻለን። የአፍና የአፍ ውስጥ ችግር ሲገጥመው ሳያመነቱ እኛ ጋር ይምጡ፣ ፈጣን መፍትሄ እንሰጣለን። አድራሻችን ሰፈረ ሰላም ኢትዮ ጠቢብ ሆስፒታል አጠገብ በ0911 04 2987 ወይም 0911 22 4370 ላይ ደውሉ። ፈገግታው ስጦታ ነው። ለቤተሰቡ የአፍና ጥርስ ህክምና ዶክተር ፈቲያ ስፔሻሊቲ የጥርስ ክሊኒክ። እንዴት ነው? ያምራል። ሽክረን፣ አመሰግናለሁ። ይኸው እንግዲህ በጣም ነው የሚያምረው። ቆንጆ ነው። አመሰግናለሁ። መርሐባ። እንቀጥላለን ተመልካቾች። እንግዲህ ለየት ባለ አለባበስ ዛሬ ፕሮግራማችንን የምንሰራው። ሽክረን፣ አመሰግናለሁ በጣም መርሐባ። እንግዲህ ዛሬ የምንመላለሰው በእናንተ ህይወት መንገድ ላይ ነው። በትላንቱ አሸናፊ፣ በዛሬው አማን፣ በትላንትናው አስፋው፣ በዛሬው ደግሞ ከድር በሆነው በህይወት መንገዳችሁ ነው የምንመላለሰው። ትላንትናን ወደኋላ መለስ ብለን በትዝታ እናነሳለን። እንደ አዲስ ከተወለዳችሁ በኋላ አዲስ ህይወት መኖር ከጀመራችሁ በኋላ ደግሞ ያለውን ህይወት እንደዚሁ እናነሳለን። እንግዲህ ዘለግ ባሉ የህይወት መንገዶች ነው ዛሬ ቆይታ የምናደርገው። እናንተ ብቻ አይደላችሁም፣ ሌላው ቤተሰብም አለ። እንግዲህ እንዴት ነው ወደ እስልምና የመጣችሁበት የህይወት መንገድ እንዴት ይመስላል? ምን ይመስላል? እስልምና ጋር የተዋወቃችሁት እንዴት ነው የሚለውን እንግዲህ በሰፊው ኢንሻአላህ እናወራለን። ቀደም ብሎ ብንጀምር ደስ የሚለኝ ተፈጥሯዊ ወደ ሆነው እስልምናችሁ ከተመለሳችሁ ምን ያህል ጊዜ ሆናችሁ? አሁን እስልማችሁ 8 ዓመት ነው። 8 ዓመት ዘለግ ያለ ጊዜ ነው። ህይወት እንዴት ነው ጋሽ እስልምና ውስጥ? ህይወትማ እስልምና ውስጥ በጣም ጥሩ እኮ ነው። ማሻአላህ። ምኑ ደስ ይላል? ሁሉም ነገር ደስ ይላል። አንድ አላህ ማመን፣ አንድ አላህ ሰግዴ ጸልላ ደስ ይላል። እስልምና አልሐምዱሊላህ በጣም አሪፍ ነው ከሚባለውም በላይ ደግሞ ከየትኛውም ነገር በላይ የሚያስደስተው የእስልምና ኑሮ ነው። በእስልምና መኖርም መሞትም በጣም ነው የሚያስደስተው። ደግሞ አንድ ፈጣሪን በብቸኝነት የሚመለክበት፣ ለሱ ሲሰገድ፣ ለሱ ሲጾም ደግሞ የነገን ተስፋ የጀነትን የአክራን እርግጠኛ ሆነሽ የምታገኙ በእስልምና ውስጥ ስለሆነ እንደ እስልምና የሚያስደስት ነገር የለም። እስቲ ወደ ኋላ መለስ ስንበል መግቢያ ላይም በእርግጥ ጠቀስ አድርጌው አለው እስልምናን በጣም ተጠሉ እንደነበረ፣ ሙስሊሞች ደግሞ እንደ አንድ አምላክ ኖሯቸው አምላክ የሚያመልኩ ሳይሆን ጣዖት አምላኪ እንደነበሩ ነው ታስቦ የነበረው። እና ከመስለማችሁ አስቀድሞ ስለ እስልምና የነበራችሁን አመለካከት፣ ስለ እስልምና የነበራችሁን አተያይ እስኪ እናውራ። ጥሩ። በፊትማ ጴንጤ ውስጥ ስላለ እኛ ጴንጤ ውስጥ ስላለን ሙስሊሞቹ ስናይ በጣም በቃ እንደ ሌላ ነገር አድርገን እንቆጥራለን። አይን ራሱ ለማየት ኮፊ አድርገው የሚሄዱትን ሁሉ ቦደ ይላል። ቦደ ማለት በቃ ቁራ እኮ ነው። ቁራ ለደለ ራሱ ነጭ የሆነ እንደ ቁራ አድርጎ ዳል ሙስሊሞች እያለን እንዳል ድሮ። ከዚህ ወዲህ ወደ ቀስ ብለን ስንመለከት በቃ ሙስሊሞች ጥሩ እንደሆነ ከገባ በኋላ ያየ ከገቡ በኋላ ነው እንጂ በፊት ግን ይጠሉ ነበረ። በፊት እንደው ለምን ነበር ግን ሙስሊሞቹ ቤቱ አወጥቼ አንድ ልጅ አሊ የሚል ጴንጤ ውስጥ ያስገብቼ መንፈስ ሞልቷል ብዬ በቃ ቸርች አድርገዋል። ከሙስሊሞቹ ነቅሌ ወስዴ ከዛ ወዲህ በቃ እሱን ተመለሰ። አልሐምዱሊላህ። እና ድሮ ሙስሊሞቹ በቃ አካትቶ ማጥፋት እንፈልጋለን። ያው በእርግጥ ከእስልምና በፊት የነበረው ህይወታችን ውስጥ ሙስሊም የተባለን ሰው እኛ የምንጠላው ከሙስሊም ጋር ኖረን አውገን አይደለም የምንጠላው። ከቤተሰባችን የወረስነው ነገር ብኖር አሁንም የሚጠላ ሰው ሙስሊምን የሚጠላው እዛ ያለው ማህበረሰብ እንደምገባኝ ከሆነ እስልምናን አውቆና ሙስሊሙን አውቆ ሳይሆን እኛ ስንጠላ የነበረው አባቶቻችን ትምህርት ቤትም ስንሄድ አደረ ከሙስሊም ልጆች ጋር ምናልባት አትገናኙ፣ አስማተኞች ናቸው፣ ድግምተኞች ናቸው ይሉን ነበር። እንደዛ ስለምንባል ከሙስሊም ጋር ልንገናኝም አንፈልግም። በነገራችን ላይ እዛ እኛ አካባቢ ሙስሊምም ያን አይደለም የሙስሊም ማህበረሰብ እና ዝም ብለን ሳናቅ ነው የምንጠላው እንጂ ሙስሊም ያደረገን ነገር ኖሮ የሰራብን ጥፋት ኖሮ አይደለም። ሙስሊሞችና እስልምናን ስለማናቅ ብቻ ነው የምንጠላቸው እንጂ ምንም ሳያደርጉ
ገና ከገባን በኋላ ነው ወደ እስልምና ከመጣን በኋላ ነው ሙስሊሞች እንዴት አይነት ሰዎች እንደሆኑ ማንን እንደሚያመልኩ እንዴት አይነት መመሪያ እንዳላቸው ያወቅ ነው ከገባን በኋላ እንጂ በፊት ደግሞ ስንጠላ የነበረው ሙስሊምን እነሱ ባጠፉን ጥፋት ሳይሆን እኛ የተባለን ስለሰማን ብቻ ነው። ስለሰማችሁ ተጣሉ ነበረ። አካባቢያችሁ ሙስሊም የለም? ሰማችሁ ተጣሉ ነበረ። አካባቢያችሁ ሙስሊም የለም? ምንም ሙስሊም የለም። ትንሽ ይቆላል ያኔ ማለት ነው። እናንተ ከመስለማችሁ አስቀድሞ እዛ አካባቢ ሙስሊምም ስለሌለ እንደው ድንገት እንኳን ሙስሊም አለ ከተባለበት ቦታ እንኳን ልጆቹ ቢሄዱና ቢገናኙ ጥሩ ላይሆን ስለሚችል እንዳትገናኙ ይሉ ነበር ማለት ነው። እርስዎ ጋሽ አማን የፕሮቴስታንት እምነት ተከታይ ነበሩ። ከዛ ደግሞ ፓስተርም ነበሩ። ልጆቹም ደግሞ እርስዎ የሚያገለግሉበት ቸርች አንድ ላይ ኳየር ሆነው የሚያገለግሉ ነበረ። እስኪ ስለ ትላንትና ህይወታችሁ ትንሽ እናውራ። ጋሽ አማን ትላንትና የነበረውን ጋሽ አሸናፊን እስኪ እንተዋወቃቸው። እኛ ኢየሱስ ክርስቶስን አማኝ ሆነን ተቀብለን አምነን ነበረ። ካመንኩት በኋላው ቤተክርስቲያን ገብተን ህይወት ብርሃን ቸርች ገብተን እዚህ መሰመራትን አገልጋይ ሆነን ከዛ ቆይተን ቸርች መሪ ሆነን ፓስተርን ሆነ። ከዚህ ቦታ ስለራቀ ርቀት ስላለ የናሳሪን ቸርች ውጭ የመጡትን እነሱ ጋር ነን ናሳሪን ቸርች ገብተን ሌላ ቸርቾቹ እያመሰረተን አይሳይ ውስጥ ያሉትን ሰዎቹን በቃ ወደ ቤተክርስቲያን እንዲመለሱ ኢየሱስ ክርስቶስን በህይወታችን ተቀበሉ ያላችን እየሰራን ብዙ ቦታ ሄደን እየሰበከ ነበረ። እንደዚህ ያደረገ ነበረ። በፊተኛ ኑሯችን እንደዚህ የልጆቹን ሁሉ በቃ ተከታታይ ሆኖ አገልጋዮች ሆኖ ያገልግላል በቸርች ውስጥ። እሳቸው ሲዳመኛ ቢሆን በደንብ ያወሩ ነበረ ታሪኩን። ግን ደግሞ እስልምና ወደ ቤታቸው እንዲገባ ሰበብ የሆኑት ደግሞ እሳቸው ናቸው እና ከእሳቸው ጋር መነሻ ያደረግን እንምጣ ብዬ ነው። አንተ ከእሳቸው ጋር እኩል የሰለምከው፣ በአንድ ቀን የሰለማችሁት የነበረው። እንግዲህ እሳቸው ፓስተር ነው በሚያገለግሉበት ቸርች ውስጥ አንተም ወንድምህም ያጎታችሁ ልጅም አንድ ላይ ሆናችሁ ነው ታገለግሉ የነበረው። እንዴት ነበር አስተዳደግህ የነበረው? በዛኛው እምነት ውስጥ እያለ የእምነቱን ስርዓት የምትከተለው እንዴት ነበር? እስኪ እናንሳ። የፋዘርን ጨምረህ ታውራልኛለህ። እንግዲህ እኔ ባይዘወይ እኛውን እዛ በአካባቢያችን በፕሮቴስታንት እምነት እዛ በቸርቹ በህይወት ብርሃን የሚባለው መጀመሪያ የነበርንበት እዛ የኛ ቤተሰብ ነበረ፣ ግንባር ቀደም ማለት ነው። ቸርች ዋና የሚመራው የኛ ቤተሰብ ነበር። ኦልሬዲ ፋዘር እና የፋዘር ወንድም አለ፣ አሁን በህይወት የሉም። አሁን የአቡበከር አባት ማለት ነው። እና ከእሳቸውም ጋር ነው ግንባር ቀደም እነሱ ነበሩ። አገልጋይ ኳር ነን የምናገለግልበት ሰዓት ላይም ደግሞ እኛ ነበርን እዛ ግንባር ቀደም ከወጣቶች ማለት ነው። እና ጥሩ አስተዳደግ በክርስትና ውስጥ በፕሮቴስታንት እዛው ነበር ያደግነው። እምነቱ ላይ በጣም ጥንካሬ አለ። በጥንካሬ ነበር የምንታወቀው። እንማር ነበረ። የሃይማኖት መመሪያ ሁሉ እንከተል ነበረ። ቸርች በጣም ነበር የምንከታተለው። ቸርች የሚያዝን ነገር ደግሞ ለመተግበር በጣም ነበር የምንተገብረው። እሳቸው እንግዲህ ካገለግሉበት ከነበረው ቸርች ወጥተው የራሳቸውን ቸርች መስርተው እንደነበረ አጫውተውናል። አሁን ለምን ነበር ከዛ ወጥተው የመሰረቱት አዲስ ቸርች? አሁን ሊመሰረቱ የቻሉት አንድ ቀበሌ ውስጥ ነው። ቀበሌ አንድ ሆኖ ቦታው ይርቃል፣ ትንሽ ያስገዳል። እና መስፋፋት የሚፈለገው ወንጌል ነው። የወንጌል መስፋፋት ስለምንፈለግ ቸርች መውጣት ያለበት ልና ናዛሪን የምትባል ቸርች ያወጣሉ ማለት ነው። የሆነ ቄስ ደንግሶ የሚባሉ አሉ። ከእርሳቸው ጋር ሆኖ ቀጥታ በናዛሪን ቸርች ያወጡ። እዛ ዋና ፓስተሩ ሆኖ ተሾሙ ማለት ነው። እንደዚህ ካለ አማኝነት ላይ ግን ጽናትን የሚያጎል ነገር ምን መጣ? ለምንድን ነው በነበራችሁበት እምነት ጸንታችሁ ያልቆያችሁት? ለምን ሰለማችሁ? አሁን አስራቢ ቸርች ወክዬ ሐዋሳ ኮንፈራንስ አለ። ያው ኮንፈራንስ ስለ ስመጣ በቃ ኮንፈራንስ ሁለተኛ ቀን መንገድ ስንወጣ የኡመርን አርሲ መጽሐፍ እሱን ስተኛ በባለ ያለና ሰጠ። አንዱ ሼኩ ሰጠና ለማቆሸሽ እኮ ነው የወሰድኩት። ለኮንፈረንስ ሐዋሳ በሄዱበት ድንገት አንድ ሼክ ጋር ይገናኙና መጽሐፍ ሰጡት። ይተዋወቁ ነበር ከዛ ቀደም በፊት እሱ ሼኩ በቃ የዛን ቀን የተዋወቃችሁት? በቃ ለማቆሸሽ ፈልጌ ሲያንብብ አንብበው ከተረዳ በኋላ ይዞ መጽሐፍ ይዞት ሄደ። መጽሐፉ ተመቾት? ተመቸና በቃ ይዞ ከሄደ በኋላ አነበበ ውስጡ ካየ በኋላ መጽሐፍ ቅዱሱ ጋር ከመነጻጸር በቃ ኦቨር በቃ ነገሩ
ከዛ በቃ ሙስሊም መሆን አለብን እያለ ይገባለሁ እያለ እኔ ራሴ ብቻ ልጆችን ቤተሰቡን ሳይናገር እኔ ራሴ ይገባል ብዬ አመን። እሱ ከዲር ያለ እንግባ አለና እሱ ጋር ወደ 8 ወር አካባቢ ቆየን። እንጸልማል ብለን ሄደ ሼኮቹን ጠይቃል። እሱ በቃ ድሮም እዛ መስጊድ ውስጥ ያሉ ልጆች ይወስደዋል በእንት አድርጓልና አሁን ገብቶ በቃ ሊሆና በዲኮ ነው እያለ እምባሪ እኔ ሻዳ ለማነሳት ከዛ ከቆየ በኋላ አንድ ሼክ እዛ ዳላ አጁ መር የሚል ጠርተን ከዲር ጋር መተን ሰለመን። ሱብሃንአላህ። ከዛ ነው ሙስሊምነት የገባው። ከገባ ወዲህማ ሀፒ በቃ ሀፒ ማሻአላህ። መጽሐፉ ምን አይነት ነበረ? ታላቅ ምክር ለአዲስ ትውልድ የሚል ታላቅ ምክር ለአዲስ ትውልድ። እስካሁንም አለቤት የኡመር ሮቤ መጽሐፍ። የኡመር ሮቤ ጋሽ ኡመር እንግዲህ ኡስታዝ ምኗል አሁን ኡስታዝ ኡመር ሮቤ ወይም ደግሞ ተሽቴ ሮቤ ነበሩ ድሮ። የሚገርማችሁ እዚች ወንበር ላይ መጥተው የኔ መንገድ ላይ ስለ ህይወት መንገዳቸው አውርተን ነበረ። እሳቸውም ወደ እስልምና የመጡ ወንድም ናቸው። እንግዲህ ሰበብ የሆናችሁ የእሳቸው መጽሐፍ ነው ማለት ነው። ሱብሃንአላህ በጣም ነው የሚገርመው። ተገናኝታችኋል ከኡስታዝ ጋር? እኔ ተገናኝቻቸዋለሁ። እሺ። በቀደም ወራቤ የሆነ ስልጠና የንጽጽር ሃይማኖት የሆነ ስልጠና ነበርና ወደዛ ሄጄ ነበርና እኔ እሳቸው ነበረ ስልጠና የሚሰጡን። እዛም ነግሬያቸዋለሁ። እሳቸው መጽሐፍ ሰበብ ነበረ ወደ እስልምና የመጣ ነው ብዬ ነግሬያቸው በጣም ነበረ ደስ ያሏቸው። በጣም ያስደስታል እንጂ ሱብሃንአላህ። እስኪ እንመለስ እንግዲህ ይህንን መጽሐፍ እርስዎ ሲወስዱ ቅድም አንድ ነገር ብለው ነበረ። እኔ ተቀብዬ ለማቆሸሽ እንጂ ፈልጌው አልነበረም ብለውኛል። ምኑን ነው የሚያቆሽሹት ጋሼ? ምንድን ነው ማቆሸሽ የፈለጉት እርስዎ? ሙስሊሞች ለመቆሸሽ ፈልጌ እኮ በፊት ውስጡ ሳያይማ ምንም የለም። የሙስሊም መጽሐፍ ስለሆነ ብቻ ግን የሆነ ነገር አይጠፋውም ብለው ነው። በዛ ጥያቄን ወስዶ ለማቆሸሽ ፈልጌ እኮ ነው። ኋላ ላይ ግን ሲያነቡት ልቦ በነበሩበት ሃይማኖት ላይ እየሸፈተ መጣ ማለት ነው። ከነ ምዕራፉ ነበርና ለካ እነሱ ጋር ሙስሊሞቹ ጋር እንደዚህ አይነት ቃልም ነበር እንዴ? ቆይ እግዚአብሔር ቃል እኮ ነው የሚመስለው። ቁጭ ከመጽሐፍ ቅዱስ ጋር አንድ ነው ማለት ጀመረ ላይ ማለት ነው። አብራችሁ ነው ስታነቡ የነበረው? አብረን እናነባለን። አንድ ልጅ አለ ያጎታችን የአቡበከር አሁን መጥቶ የነበረው ልጅ እሱ ወንድም ነበርና ታላቅየው መምህር ነውና እሱም ያነብ ነበር። ሰልሟል። እሱም መጨረሻ ላይ ሰልሟል። ሌላ ዩኒቨርሲቲ ነው የጨረሰው ነው ትምህርቱም። በጣም ነበር መጽሐፍ ቅዱስን የሚያውቀው። ምክትል ደግሞ ናዛሬን ቸርች ፋዘር በነበሩበት ሰዓት ላይም እሱ ነበርና በጣም ነበር እሱም ጋር ሆነን መጽሐፍም አነዛዝረን አየን። መጽሐፍ ቅዱስን የት ቦታ እንደዚያ እንደምል መጽሐፍ ቅዱስን ራሱ ሞር ያን የንጽጽር ሃይማኖት መጽሐፍ ካነበብን በኋላ መረዳት ጀመርን ማለት ነው። ጥርጣሬ ሊያድርብን የቻለው ድሮ በእርግጠኝነት ኢየሱስ ክርስቶስን እንደ አምላክነት እያየን ነበር የቆየ ነው። ያን መጽሐፍ ስናነብ ደግሞ ጥርጣሬ ጫረን እና ብዙ ነገር ከዛ ውስጥ ስናይ ቅዱስ ቁርአን ጋር መተን ደግሞ ቀጥታ ኢየሱስ ክርስቶስ መጽሐፍ ቅዱስ ውስጥም እንደተባለው ነብይ መሆኑን ከዛ ውስጥም አለልን ለካ ስናይ። በቀጣይ ደግሞ ቁርአንን ማንበብ ጀመራችሁ? ቁርአንን ማንበብ ጀመርን። ወደሚያጣቅሰው ምዕራፍ ሁሉ እየሄድን ማንበብ ጀመርን። ግራ ሲገባን ፋዘር ቀጥታ እኔ ያውቃለሁ የሚያማክለው ሚዳኝን እስልምና ነው ኢየሱስንም እዛ እናገኘዋለን እዛ እንሂድ ይለኛል። አማከረኝ። መጀመሪያ ላይ ሌላችንም ብነገር አይሰሙኝምና አንተ ትሰማኛለህ በእርግጠኝነት ስለሚያምን እንሂድ አለኝ። እንሂድ ሲለኝ እኔ ምንም ተቃውሞ ሀሳብ አላመጣሁኝም። ተስማማሁኝ ወዲያውኑ ማለት ነው። እና ቀጥታ ሁለታችን ነበር መተን እስልምና የገባ ነው። መጀመሪያ ላይ 8 ወር ግን ጠብቀው ነበር። አንተም አብረህ ጠብቀህ ነበር 8 ወር? እኔም መሄዱን ቢያንስ እስከ 4 ወር እየሄደ ሊሰልም እየፈለገ ለማሰለም ፈቃደኛ እንዳልሆኑት ሼክ አብዱሰላም የሚባሉ ሰው ይዋሉና ቢያንስ 2-3 አባወራ ነው። እዛ አሁን የሆነ መስጊድ ነበርና እዛ የነበረው ሰዎች ሙስሊሞቹ በጣም አሁን እኛን ሊቀንሰን እንጂ ሰልሞ ቢያንስ እስልምና ገብቶበት አይደለም የመጣው። ይሄ ሰውየው ሊነጥቀን ነው ልጆቻችን ሊያከፍር ነው በሚል እንደዛ ነበር ያሉኝና ይላል።